አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ወሎ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። ኑ ገጠር እናሳያችሁ ማለት ነው። እና ዱባይ ከተማና ሻርጃ ከተማ በየከተማው ተቀምጣችሁ አንዳንድ ልጆች ማለት ነው ገጠር ለምታውቁ እንኳን በዛ አካባቢ ለምትሰሩ ለመዳም ቅመሞችና አንዳንድ ወንድሞች ያው ጥናትና ብርታቱን ይስጣችሁ። ወላሂ በጣም ነው የሚሞቀው ማለት ነው። የተምር ስራ ለምትሰሩ የተምር ስራ የምትሰሩ በቃ ብዙ አይነት ነገር ለምትሰሩ እህቶች ማለት ነው። እዩትማ ወላሂ እዚህ ውስጥ የሚሰሩ አሉ። ተምሮ ገና እንትን እያለ ነው እና ብቻ እዩት ላሳያችሁ ማለት ነው ገጠር ምን እንደሚመስል። ጎራ ሸንደረሩ እዚህ ውስጥ ደግሞ በግና ፍየል ግመል ራሱ የሚጠብቃል ማለት ነው። ወላሂ ስንት ወንድሞችና እህቶች አሉ ማሻአላህ ናቸው እላችኋለሁ። እና ትንሽ ዘወር ብዬ ላሳያችሁ። በጣም ጎርጓዳ ነው። አሁን ሻርጃ ውስጥ እንደዛ አይሞቅም። እዚህ ጋ ግን ገና ካሁኑ በጣም ነው የሚሞቀው ማለት ነው። የትላቸው እዚህ ጋ ደግሞ ይሄ ምንድን ነው ሾግ እንደሆነ አላውቅም፣ ጠፍቶኛል። እዚህም ጋ ደግሞ ምን እንደሆነ አላውቅም። ይሄ ፍሬ ምናምን አለው እንዳለ በሾግ የተከበበ ነው። ሲያስፈራ እላቸዋለሁ ማለት ነው። ልዩ ቦታ ሙሳፊ ይባላል። ይህም በሚጠራው በፉጀራ ነው ማለት ነው። ያ አላህ ወላሂ እናት ሀገራችን እኮ ሲያምር። ይሄ በጣም በቃ ሲታይ በቪዲዮ ወይ በፎቶ ደግሞ ሲያምር፣ በአካል ብትመጡ ብታዩት ማለት ነው ሲያስፈራ። ያኔ በጣም ነው የሚያስፈራው በጣም ማለት ነው። ይኸው እናማ አልሐምዱሊላህ። እዚህ ደግሞ ግቢው ነው። ይሄ ግቢው ነው። ተከራይተው ማለት ለ3 ቀን መተው ነው ሰዎቻችን ማለት ነው። ለ3 ቀን ተከራይተውት ከግቢው ውጭ ወጥተን ነው እኛ ቆሻሻ ልንጥል ወጥተን እኔና ጓዴ ማለት ነው። ያአላህ ሲሞቅ በዛ አካባቢ ብዙ ልጆች ትኖራላችሁ እርግጠኛ ነኝ። ወላሂ ሙቀቱ ገና ካሁኑ 4ኛው ወር ቀን 4 ነው ዛሬ አፕሪል 4 ግን ሙቀቱ ተወኝ። ሻርጃ እንደዛ የሚሞቅ አይመስለኝም፣ ግን በየቦታው ይለያያል። ሰሚ ነይ በዛ እንዝለቅ ትንሽ ሞቀሽ አይዞሽ። ማታ ደግሞ ይመሻል አይታይም በደምብ። ኧረ ይሄ እንደ ሻርጃ ብዙ ሞቅት በቃ እንወጣለን። እሺ ከታይ ወይም ደግሞ ትንሽ ቀዝቀዝ ሲል ፀሐይ ሳይገባ ሰው እናማ ይኸውላችሁ
አሁን ወደ ግቢያችን እንገባለን እላችኋለሁ።